ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በጣም ገርሞኛልም አሳዝኖኛልም። የገነት ንጋቱ ልጆች ማለት ነው እናታችን ታማለችና እናታችን ተውሁልን፣ እናታችንን አትናገሩ አሉ። እርግጥ እንደ ልጅ ሆነን ስናስበው ልጅ እናቱ እንኳን እናቱ ታማ አይደለም ይህ ሁሉ ሲባል ለልጅ ይከብዳል። ግን ሆኖም ቀርቶ ማለት ነው ገነት አጥፍታለች፣ ብዙ ጥፋት ሰርታለች። በሰው ሀዘን እንጨት በመስደዷ ይሄ ጥፋት ነው ግን ማለት ነው። ስለዚህ ይከብዳል፣ እንደ እናትም ሆነ እንደ ልጅም ማለት ነው። በጣም ከባድ ነው። አልሙሄም ጥፋቷ እንዳለ ሆኖ ስህተቷ እንዳለ ሆኖ ግን ለልጆቿ ለቤተሰቦቿ መኖር ስላለባት ጥፋቱ እንዳለ ሆኖ ብንተዋት ካላስ እሷ ለስራዋን ይስጣት ብለን ብናልፋት የተሻለ ይመስለኛል። ምክንያቱም አሁን ከዚህ በኋላ ነጻነትን አንመልሰውም። ነጻነት አንዴ ሞቷል። የሞተ ሰው ደግሞ የቆመው ሰው ከሞተው ጋር መሞት የለበትም። ገነት ንጋቱ አዘነች አላዘነች እሱ አይመለስም። ስለዚህ ለልጆቿ ስንል ወይንም ደግሞ ለልጆቿ መኖር እንዳለባት ስለሚሰማን እንደ ሰውኛ ለቤተሰቦቿ መኖር አለባት። ስለዚህ እኛም የራሳችንን አጀንዳ ይዘን ብንሰራ፣ የራሳችንን አጀንዳ ይዘን ብናወራ። ስለዚህ እናታችን በጣም ታማብናለች፣ እናታችንን ተውልን ብለው እያለቀሱ ነው። በሚዲያ ላይም ተናግረዋሉ። እናታችን አጥፍታለች ብለዋሉ። ልጆቹም አምነዋሉ። ስለዚህ ይሄን ልጆቹ ካመኑ እሷም ደግሞ በጥፋቷ ይቅርታ ከጠየቀች መተው ይሻላል። ስለዚህ እኔ እንደምለው ለልጆቿን አይቶ እናትየዋን መተው። ስለዚህ በዚህ አጋጣሚ ላይ ማለት ነው ብዙ ጊዜ የምንናገረውና የምናየው የምንሰማው እኩል ላይሆን ይችላል። የተሳሳተ መረጃ ልንሰማ እንችላለን። ስለዚህ እሷ ሚዲያም ላይ ወጥታ ይቅርታ ጠይቃለች። እች ናት ወይ ይቅርታ ብላችኋል? ቦታው ላይ የሆነ ብቻ ነው የሚያውቀው። እሷም በቦታው ላይ ይቅርታ መጠየቋን ነው ያየችው እንጂ ይቅርታው ማነሱ ትዝ ብሏትም ወይንም ደግሞ አስታውሰው አታውቅም። ስለዚህ እንደ ሰውኛ ካላሰው ልጅ ይቅርታ ጠይቋል። ይቅርታ ከጠየቀ ደግሞ ያን ሰውዬ መተው ነው። ባለፈው ነገር ላይ ቁስሉን መስደድ ወይንም ደግሞ ቤተሰቦቿን ማሰቃየት ይሄ ተገቢ አይደለም። እኔ በራሴ ማለት ነው ተገቢ አይደለም ብዬ ስለማስበው ስለዚህ እንተዋት ነው። በአጠቃላይ ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የሁል ጊዜ ድጋፋችሁ አይለየን። ኮመንት አስተያየት እንቀበላለን። ካልተመቻችሁም ያልተመቻችሁን ፓርት መናገር ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ ብያለሁ።